አዳራሽ ማሳመር፣ የጉባኤ ድምቀት፣ ጭብጨባ፣ እልልታ፣ ስትመጡ ገና ስትገቡ በቀይ ምንጣፍ ምናምን ማማር አለማማር የቤተ ክርስቲያን ግቧ አይደለም። የቤተ ክርስቲያን ግቧ ሰማያዊ ርስት መውረስ ነው። ግቧና ሰማያዊ ርስት ለመውረስ ደግሞ ያልተጣረሰ ትምህርት የሥላሴን አንድነትና ሦስትነት ኢየሱስ ክርስቶስ ሰው ከመሆኑ እስከ መሞቱ ከመሞቱ እስከ ማረጉ ከማረጉ እስከ ዳግም ምጽአቱ ድረስ ያልተጣረሰ ትምህርት የምታስተምርበት መሰረቷ የሆነ የአብነት ትምህርት ቤት መሰራት ስላለበት ለዚህ መታደል ነውና ሳሰስቱ እየሞላችሁ እንድትልኩልኝ ጠይቃለሁ። ከዛ ውጭ ግን እግዚአብሔር ስራውን ይሰራል። የዚህ ቤተክርስቲያን አምላክ እነዚህ ደጋግ አባቶቻችን አምላክ ስራ ይሰራል፣ እንዳትጠራጠሩ። በሆነ አንድ ቀን ራት ግብዣ የአብነት ትምህርት ሊጠናቀቅ ይችላል። አያመልጣችሁ። እኛን ስለመረጠ ነው እንድትሳተፉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምንድን ነው ነገር የኛው አይከብድ ይሄኛው ምን አድርጌት። እግዚአብሔር የተመሰገነ ይሁን። ስሜ አይል ነገር የመጽሐፍ ስሜ ገብረ ኪዳን ነው። በአቡነ ሰላማ ስም ዩናይትድ ስቴትስ ኦፍ አሜሪካ $1000 ሰጥቷል። ልብላችሁ እግዚአብሔርን አመስግኑ። 1000 አባታችን ልጆቹን ይባርኩ። እንግዲህ ገብረ ኪዳን ይባላል። $1000 ተቀበሉኝ። እጅ አመላለብኝ ያለ ነው። በስማ በሉ አሁን ተጀምሯል። ፎርሙን ስትሞሉት ሳትሰስቱ ሙሉ። እኔ በዚህ በአንድ ሳምንት መረጃ ነው እዚህ አውደ ምሕረት ላይ እንድቆም ምክንያት የሆነኝ ወንድም እህታችን ወንድማችን አላልኳትም አይዳ አስጋብዘኝ። በእውነት እኔ ለእሷ ክብር ነው የመጣሁት። አንድ ሌላ መራቅ ሰርቼ ማርያምን በጣም ቀናይ ናት ለቤተ ክርስቲያን። እዚህ ብቻ አይደለም ከነ ጓደኞቿ ስልኳን ሁላ አላነሳውም። 3-4 ቀን ማለት ነው። ሌላ ሰው ቢሆን ፊቱን ያጠቁራል ወይ እኔ ግን እንደመመጣ እርግጠኛ ስለሆንኩ ወይ ስለሰረዝኩ ነው። እና ለአይዳ ክብር ነው የመጣሁት። ግን ተባረኩ፣ እግዚአብሔር ይመስገን። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአመን ወይትማኅፀን ክህደት ሰይጣን በቅድመ ዛቲ የኔ እናት እድሜና ጤና ይስጥልኝ። አባቶቼ ባርኩኝ። እኔ እጄ ላይ ያለችውን እችን ይዤ መጥቻለሁኝ። አካውንቱንም ይዣለሁ ደግሞ አስገባለሁ ብሏል። እድሜና ጤና ይስጥልኝ። በእውነት መታደል መመረጥ ነው። አንድ ወንድማችን ቴዲ ይባላል። በሚገርም ሁኔታ ቡራኪያችሁ ይድረሰኝ ንጹሐን አባቶቼ፣ በእናንተ መባረክ በእውነት ሰማያዊ ውርስ ነውና ባርኩኝ ብሎ 3 ቤቶችን እሰራለሁ ግምታቸው